ሰላም የተወደዳችሁ ቤተሰቦቻችን በዛሬው ቪዲዮአችን በብዙ ሰዎች ጤና ላይ ተግዳሮት እየሆኑ ያሉትን የከፍተኛ ኮሌስትሮል እና የደም ግፊት ቁርኝት እንዲሁም በምግብ ልንወስዳቸው ስለምንችላቸው መፍትሄዎች በዝርዝር እናያለን። ከፍተኛ ኮሌስትሮል እና የደም ግፊት የማይነጣጠሉ የጤና ችግሮች ናቸው። በደም ውስጥ ያለው የኮሌስትሮል መጠን ሲጨምር በደም ቧንቧዎች ግድግዳ ላይ በመጣበቅ የደም ዝውውርን ያውካል። ይህም ልብ ደም ለማሰራጨት ከፍተኛ ኃይል እንዲጠቀም ስለሚያስገድደው ለከፍተኛ የደም ግፊት ይዳርጋል። መፍትሄ የሚሆኑ 5 የምግብ አይነቶችን እንመልከት። የመጀመሪያው ፋይበር ያላቸው ምግቦች እንደ ኦትስ እና ጥራጥሬዎችን መመገብ። ፋይበር በደማችን ውስጥ ያለውን መጥፎ ኮሌስትሮል ወይም ኤልዲኤል ለመቀነስ ይረዳል። በተለይ ኦትስ ወይም አጃና ባቄላ የመሳሰሉ ጥራጥሬዎች የደም ቧንቧን ጤናን በመጠበቅ የደም ግፊትን ለማስተካከል ይረዳሉ። ሁለተኛ የተቀመጠው ነጭ ሽንኩርት ነው። ነጭ ሽንኩርት የደም ቧንቧዎችን በማላላት ወይም ሪላክስ በማድረግ የደም ግፊት እንዲቀንስ ያደርጋል። በተጨማሪም የኮሌስትሮል መከማቸትን የመከላከል ከፍተኛ አቅም አለው። ሶስተኛ ለዛሬ የተቀመጠው አቮካዶና ለውዝ ነው። እነዚህ ምግቦች ለልብ ጤና ጠቃሚ የሆኑ ቅባቶችን ሄልዚ ፋት ይዘዋል። መጥፎን ኮሌስትሮል በመቀነስ የደም ቧንቧዎች እንዳይጠቡና የደም ግፊት እንዳይጨምር ያደርጋሉ። አራተኛ የተቀመጠው ለዛሬ ኦሜጋ 3 ፋቲ አሲድ ያላቸው አሳዎች ናቸው። እንደ ሳልመን ያሉ አሳዎች የደም ግፊትን በመቀነስና የልብ ምትን በማስተካከል ይታወቃሉ። በደም ውስጥ ያለውንም ትራይግላይሴራይድ ለመቀነስ ወሳኝ ናቸው። አምስተኛ የተቀመጠው አረንጓዴ ቅጠላ ቅጠሎች ናቸው። እንደ ቆስጣ፣ ሰላጣ ያሉ ምግቦች በፖታሽየም የበለጸጉ በመሆናቸው ሶዲየም ወይም ጨው ከሰውነታችን እንዲወጣ በማድረግ የደም ግፊትን ይቀንሳሉ። ተጨማሪ ምክሮች የጨው መጠንን መቀነስ፣ ከፍተኛ ጨው የደም ግፊትን ስለሚጨምር አጠቃቀማችን መገደብ አለብን። እንዲሁም በቀን ለ30 ደቂቃ አካላዊ እንቅስቃሴ ማድረግ መራመድ ሊሆን ይችላል ወይም ወክ ማድረግ ሊሆን ይችላል። እነዚህ እንግዲህ ኮሌስትሮልን ለማቃጠል ይረዳሉ ማለት ነው። መልካም ጊዜ